አንዲት ሴት በመንገድ ስታልፍ እብድ እንጨት ይዞ መሬት ላይ ሲስል ታየዋለች። አዘነችለትና ጠጋ ብላ ምን እየሰራህ ነው አለችው። ጀነትን ስዬ በክፍል ክፍል እየከፋፈልኩት ነው አላት። ታዲያ ሴትየዋም ፈገግ እያለች አንዷን መውሰድ እችላለሁ? ስንት ነው ዋጋው አለችው። ቀና ብሎ አያትና አዎ 20 ሪያል ብቻ ነው የምፈልገው ሲላት ገንዘቡንና ትንሽ ምግብ ሰጥታው ሄደች። ያን ሌሊት በህልሟ ጀነት ገብታ ታያለች። ጧት ስትነሳ በህልም ያየችውንና ቀን ያገኘችውን እብድ ለባሏ ነገረችው። ታዲያ በዚህ ጊዜ ባልየውም ወደ እብዱ ሄደ። እሱም ሊገዛ ፈልጎ ከጀነት ክፍል መግዛት ፈልጌ ነው ስንት ነው ዋጋው ሲል ጠየቀው። በዚህን ጊዜ እብዱም ቀና ብሎ አየውና አይሸጥም አለው። ባልየውም ግራ ገባውና ትላንትና ግን ባለቤቴ በ20 ሪያል ሽጠህላታል አለው። እብዱ ሰውየም ሚስት በ20 ሪያል ጀነትን አልነበረም የፈለገችው የኔን ቀልብ መጠበቅ እንጂ አንተ ደግሞ ጀነትን ብቻ ነው እየፈለክ ያለኸው። ጀነት የተተመነ ዋጋ የላትም፣ ግን መግቢያዋ የሚገኘው የሰዎችን ልብ በመጠበቅ ነው ሲል መለሰለት። አጂብ